በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ናትናኤል የኢየሩሳሌም ገዳማት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መልአከ ብርሃን ዘላለም መንግሥቱ የሀገረ ስብከታችን ዋና ሥራ አስኪያጅ፣ በካንሳስ የደብረ ብርሃን ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ መዊ ቀሲስ ሄኖክ የሀገረ ስብከታችን ዋና ጸሐፊ፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን መዘምራት፣ እግዚአብሔርን ብላችሁ በረከቱን ይቅርታውን ቸርነቱን ሽታችሁ በዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የድንግል ማርያም ወዳጆች፣ ምእመናን ምእመናት፣ እንዲሁም በዛሬው ዕለት ሥርዓተ ጋብቻችሁን በሕገ ቤተ ክርስቲያን የፈጸማችሁ ሙሽሮች፣ ባሰባሰበን በልዑለ ባሕሪ እግዚአብሔር አምላካችን ፍጹም ሰላም እንደምን አላችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በእድሜያችን ላይ ይችን ሰዓት ይችን ደቂቃ የጨመረልን በቅድስናው ስፍራ ያሰባሰበን የሚያስተምረን የሚመክረን የሚባርከን እግዚአብሔር አምላካችን ስለማይነገር ስጦታው ስሙ ለዘላለም ይክበር ይመስገን።